ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ በዘመናችን ቁጥራቸው ከጊዜ ወደ ጊዜ እየጨመረ የመጣውና ብዙዎቻችሁን የሚያሳስበውን ዘግይቶ መውለድና ጤናማ እርግዝናን በተመለከተ ይዤላችሁ ቀርቤያለሁ። በአሁኑ ወቅት ብዙ ሴቶች በትምህርት ጥረት፣ በሙያ እድገትና በተለያዩ ማህበራዊ ምክንያቶች የመውለጃ እድሜያቸውን ወደ ሰላሳዎቹ መጨረሻ አልፎም ወደ አርባዎቹ እያራዘሙ ይገኛሉ። ይህ ደግሞ ምንም እንኳን ተፈጥሯዊ ፈተናዎች ቢኖሩትም በዘመናዊ የህክምና ክትትልና በራስ ጥንቃቄ ጤናማ ልጅ ለመውለድ ፍጹም እንቅፋት አይሆንም። እርግዝና ከመከሰቱ በፊት ዝግጅት መጀመር ዋነኛው ስኬት ሲሆን ይህም የቅድመ እርግዝና የህክምና ምርመራ ማድረግን፣ የማህፀን ጤንነትን ማረጋገጥን፣ እንደ ፎሊክ አሲድ ያሉ ቫይታሚኖችን ቢያንስ ከ3 ወር በፊት መጀመርና የተመጣጠነ ምግብ አወሳሰድን ማስተካከልን ያጠቃልላል። በተለይ እድሜ ከ35 በላይ በሚሆንበት ጊዜ የሰውነታችን የሆርሞን መረጋጋት ለመጠበቅ አቮካዶን፣ ሰሊጥን፣ ለውዝና አረንጓዴ ቅጠላ ቅጠሎችን መመገብ ለእንቁላል ጥራትና ለጽንሱ እድገት ወሳኝ ሚና አላቸው። በዚህ ቪዲዮ ውስጥ በሰፊው የምናያቸው ነጥቦች እንደሚያስረዱን በእርግዝና ወቅት ሊከሰቱ የሚችሉ እንደ ደም ግፊትና የእርግዝና ስኳር ያሉ ሁኔታዎችን በየጊዜው በህክምናና ክትትል መቆጣጠር፣ በሰውነት ውስጥ ያለውን የጨውና የስኳር መጠን መመጠን እንዲሁም አልኮልና ሲጋራ ሙሉ በሙሉ ማስወገድ ለእናንተም ሆነ ለልጃችሁ ጤንነት ብቸኛው ዋስትና ነው። ከዚህም በተጨማሪ የወንዶች እድሜ በጽንሱ ጤንነት ላይ ስላለው ተጽዕኖ በየ3 ወሩ መደረግ ስላለባቸው ልዩ ልዩ የአልትራሳውንድ እና የጄኔቲክ ምርመራዎች፣ በኢትዮጵያ ተጨባጭ ሁኔታ ዘግይቶ መውለድ ስላለው ማህበራዊና የጤና ገጽታ እንዲሁም በሂደቱ ውስጥ ሊያጋጥሙ ስለሚችሉ የስነ ልቦና ጫናዎችና እነሱን እንዴት መቋቋም እንደምንችል በዝርዝር እንመለከታለን። ብዙ እናቶች ከ35 ዓመት በኋላ ማርገዝ አይችሉም ወይም ሁልጊዜ በቀዶ ጥገና ነው የሚወለደው የሚሉ የተሳሳቱ አመለካቶች ቢኖራቸውም እውነታው ግን በተገቢው የህክምና ድጋፍና በንቁ የአኗኗር ዘይቤ ማንኛውም እናት ጤናማ ምጥ አሳልፋ በተፈጥሮ መንገድ መውለድ እንደምትችል ሳይንስ ያረጋግጣል። የአካል ብቃት እንቅስቃሴ ማድረግ፣ በቂ እንቅልፍ ማግኘት፣ ከጭንቀት መራቅና የቤተሰብ ድጋፍ ማግኘት የዚህ ረጅም ጉዞ ስኬቶች ናቸው። እናንተም ሆንክ የምታውቋቸው ሰዎች በዚህ እድሜ ላይ ሆናችሁ ለማርገዝ ካሰባችሁ በራስ መተማመን እንዲኖራችሁና የባለሙያ ምክር እንድትከተሉ እያሳሰብኩ ይህ መረጃ ለብዙዎች እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ በሌላ ጠቃሚና ዝርዝር ርዕስ ከምንገናኝ በሰላም ቆዩልኝ። ቻው